ሰላም እንዴት ናችሁ? እኔ ምህረት ነኝ። ይሄ ደግሞ ተጫዋች ነው። በቅርብ ጊዜ ውስጥ ካየኋቸው ፊልሞች፣ ተከታታይ ድራማዎች በጣም የወደድኩትና በጣም ውስጤ የቀረ ድራማ ቢኖር ጸዳል ነው። ጸዳልን ብዙዎቻችሁ አይታችሁታል ብዬ አስባለሁኝ። ካላያችሁት ደግሞ በጣም ልታዩት የሚገባ ድራማ ነው። በጣም አጭር ነው። 10 ኤፒሶድ ብቻ ነው ያለው። ስለዚህ ብዙ ጊዜያችሁን ራሱ የሚፈጅ ሲሪየስ አይደለም። ስቶሪው በጣም ሲምፕል፣ በጣም በቀላል መንገድ የተነገረ ነገር ግን በጣም ጥልቅ ትርጉም ያለው ድራማ ነው። የጻፈችው ትዕግስት መዝገቡ ናት። ምናልባት በቤርሲ የበርገሯ ቀበጥ ነው የምታውቋት ቲክቶክ ላይ ብዬ አስባለሁኝ። ፕሮዲውስ የተደረገው በዮናስ አብርሃም ነው። ኤክስኪዩቲቭ ፕሮዲውሰሩ ደግሞ ሰው መሆን ነው። ሰው መሆን ይስማው፣ ሶሚክ ማለት ነው። ሶሚክን እንግዲህ ባይናው ብዙ ሰዎች በስራዎቹ በደንብ ያውቁታል ብዬ አስባለሁኝ እና የሚታየውም ዩቲዩብ ላይ ነው። አክቹአሊ የሰው መሆን ፊልምስ ዩቲዩብ ቻናል ላይ ነው የምታገኙት። እሱን አይታችሁት ይሄንን ቪዲዮ ብታዩት ሬከመንድ አድርጋለሁኝ። ስፖይል እንዳረግባችሁ ስለማልፈልግ ማለት ነው። ሶ እሱን ድራማ አይቼ ብዙ ነገር እንዳስብ አደረገኝ። በአጭሩ ታሪኩን ለመግለጽ ያክል ጸዳል የምትባል ሴት በትዳሯ የሚገጥማትን ነገር የምናይበት ታሪክ ነው። ጸዳል ዳጊ የሚባል ባል አላት። ከባሏ ጋር ያላት ሪሌሽንሺፕ እሷ በምትፈጥረው ሶስተኛ ግንኙነት ወይም ከትዳሯ ውጪ በምትመሰርተው ግንኙነት ምክንያት ትዳራቸው አደጋ ላይ ሲወድቅ የምናይበት ታሪክ ነውና ይሄ ታሪክ በጣም ብዙ ነገሮችን እንዳያደርገኛል። ከነሱ መሀል አንደኛውና ዋነኛው ዛሬም እንድናወራበት የፈለኩት ነገር ኢሞሽናል ኢንቲመሲ ወይም ደግሞ ስሜታዊ ግንኙነት ወይም ቅርርብ ነው። የጸዳልና ዳጊ ትዳር ውስጥ ያለው ትልቁ ችግር እኔ እንደ ተመልካች ያየሁት የኢሞሽናል ኢንቲመሲ ወይም በስሜት ያለው መቀራረብ መላላትና ኦልሞስት አለመኖር ነው እና ዛሬ የነጸዳልን ትዳር እንፈትሻለን። ከነሱ ትዳር ደግሞ ተነስተን እኛ በህይወታችን፣ በትዳራችን፣ በፍቅር ግንኙነታችን ኢሞሽናል ኢንቲመሲን ወይም የስሜት መቀራረብን ለመፍጠር ምን ማድረግ አለብን የሚለውን እናያለን። አብራችን 1 2 3 እንግዲህ እንደነገርኳችሁ ጸዳልና ዳግም ባልና ሚስት ናቸው። ገና ከመጀመሪያው ኤፒሶድ ጀምሮ ትዳራቸውን ስታዩት እጅግ በጣም ቀዝቃዛ ነው። ምናልባት ብላክ ኤንድ ዋይት ስለሆነ ሊሆን ይችላል፣ ምን እንደሆነ አላቅም። ገና የመጀመሪያውን ኤፒሶድ አይቼ ሁክድ የሆንኩበት ምክንያት በሁለቱ መሀል ያለው ቅዝቃዜ ይጋባል ወደ እናንተ ማለት ነው። ግድግዳ አለ በመሀላቸው። አብረው ነው የሚኖሩት፣ አብረው ነው የሚተኙት። እሷ ኩክ ታደርጋለች፣ አብረው ቁርስ ይበላሉ፣ ሻይ ታፈላለታለች ምናምን። ይሄ ሁሉም ትዳር የሚያደርገውን ነገር ያደርጋሉ። ነገር ግን ብዙ ትዳሮች ላይ የሚስተዋለው አብሮ ሆኖ የተለያየ ሰው አለ አይደል? አብሮ ሆኖ የማይተያይ ሰው፣ እንደዛ አይነት ትዳር ነው ያላቸው። አይተያዩም። መተያየት ማለት አንዳንድ ጊዜ አንድ አጠገቤ ያለውን ሰውዬ እንደዚህ ማየት ሳይሆን ውስጡ ምንድነው እየተሰማው ያለው፣ ያለበት ደረጃ ምንድነው እያሳለፈ ያለው የሚለውን፣ የት ነው ያለው ያ ሰውዬ የሚለውን ነገር አለማየት ማለት ነው። ሰው ትዳራቸው ውስጥ ያለው አንዱ ትልቅ ችግር አይተያዩም ጭራሽ። ዝም ብለው ነው እዛ ቦታ ላይ ኤግዚስት እያደረጉ ያሉት። እዛ ቦታ ላይ ስላለን፣ እዛ ትዳር ላይ ስላለን ደስተኛ ነው ነው እውነት አለ ነው ከልባችን፣ ከቀልባችን፣ ከነፍሳችን እዛ አለ ነው የሚለው ብዙ ጥያቄ ውስጥ የሚገባ ነገር ነው። ሰው እነሱ ላይ የሚታየው እሱ ነው። ሌላው ችግራቸው ምንድነው? ፕራዮሪቲያቸው በጣም የተለያየ ነው። ቅድሚያ የሚሰጡት ነገር፣ የሚያስቡት፣ የሚያሳስባቸው ነገር ሁለቱ በጣም የተለያየ ነው። እሱ ስለ ቤቱ የቤቱን ዕዳ መክፈል ምናምን ያሳስበዋል። እሷ ደግሞ ትሪፕ መሄድ ምናምን ሲሸልስ ምናምን ያሳስባታል። መጥፎ ሆኖ አይደለም የሁለቱ ፕራዮሪቲ። ነገር ግን አንድ ፔጅ ላይ ወይም አንድ ግራውንድ ላይ አይደለም የቆሙት። የተለያየ ነገር ነው የሚያሳስባቸው። ሌላም ደግሞ ጸዳል ላይ የሚታየው ችግር ምንድነው? በመሀላቸው ግድግዳ የፈጠረችው አንድም እሷ ናት። ለምን? ሁልጊዜ ምግብ ሲበሉ፣ ሲተኙ፣ ሲነሱ ምናምን ስልኳ እጇ ላይ ነው ያለው። ስልኳ እንደ ግድግዳ ነው። በቃ እሱ እዚህ ጋር አጠገቧ ሆኖ እዚህ ጋር ስልኳን ከያዘች በጣም ርቀት ይፈጥራል በመሀላቸው። ብዙ ሰዎች ላይ ይታያል። አንዳንድ ጊዜ ካፌ ላይ ምናምን አታዩም? እኔ በጣም ሰው አስተውላለሁ እና ለምንድን ነው አብረው ግን የተቀመጡት እስከሚያስብል ድረስ አብረው ሆነው
ሁለቱም ስልካቸውን እየነካኩ የተለያየ ዓለም ውስጥ የሚኖሩ ሰዎች አሉና የነጸዳልም ትዳር እንደዛ ነው። ከቅዝቃዜው ከመራረቃቸው ሌላው በጣም ትልቁ ችግራቸው የኮሚዩኒኬሽን ችግር ነው ያለባቸው። እንግዲህ እነዚህን ችግሮች በሙሉ የምናነሳው ኢሞሽናል ኢንቲመሲን ወይም ደግሞ የስሜታዊ መቀራረብን የሚያጠፉና የሚያላሉ ነገሮች እነሱ ላይ ስለሚታይ ነው። ኢሞሽናል ኢንቲመሲ በዚህ አጋጣሚ ምንድን ነው የሚለውን ዲፋይን ለማድረግ በስሜት በአስተሳሰብ ልብ ለልብ መቀራረብ ማለት ነው። ማንነታችንን ሳንፈራ ሳንሸማቀቅ ከዛ ሰው ጋር ሼር ማድረግ፣ ያም ሰው ያንን ሲያደርግ በአካል አብረን መተኛታችን፣ መተቃቀፋችን፣ አንድ ትዳር ውስጥ መቀመጣችን ሳይሆን በስሜት መቀራረብና መጣመር ማለት ነው ኢሞሽናል ኢንቲመሲ ማለት። የነጸዳል ትዳር ግን በአካል አብረው ናቸው እንጂ በስሜት በጣም የተለያየ ዓለም ውስጥ ነው የሚኖሩት። ኮሚዩኒኬት ሲያደርጉ በጣም ጤናማ አይደለም ኮሚዩኒኬት የሚያደርጉበት መንገድ። ከዛም አልፎ ተርፎ ደግሞ የቀጪና የተቀጪ ወይም የሚፈራ አካልና የሚፈራ አካል አለ በመሀል። እንደዛ አይነት ዳይናሚክ አለ። አንድን ሰው በስሜት እንዳንቀርበው የሚያደርገን የምንፈራው ከሆነ አንቀርበውም ማለት። የመጀመሪያው ኤፒሶድ ላይ የሚታየው እሷ ከጓደኛዋ ጋር ለመዝናናት እሱ ገዳም ከእናቱ ጋር ይሄዳል፣ እሷ ደግሞ እሱ በሌለበት ከጓደኛዋ ጋር ለመዝናናትና ለመጠጣት ትወጣለች። በወጣችበት በእርግጥ ምንም የተለየ ስህተት የምትሰራው ስራ የለም። ነገር ግን ያ ነገር ትደብቀዋለች ከሱ። በመጨረሻ በእርግጥ ይቅርታ ትጠይቀዋለች። ነገር ግን እሱን እንድትደብቀው ያደረጋት የፍርሃት መንፈስ አለ ማለት ነው በመሀላቸው። ይሄን ብነግረው ይቆጣኛል፣ ይሄን ብነግረው እንደዚህ ያደርጋል፣ ይሄን ብነግራት ታኮርፈኛለች ምናምን የሚባባሉበት ጉዳዮች አሏቸው። ሰው በግልጽ ኮሚዩኒኬት አያደርጉም ማለት ነው። ከዛም አልፎ ተርፎ ደግሞ መጨረሻ ላይ መደበቅ ሲያቅታትና ይቅርታ ወጥቼ ጠጥቼ ነበረ እንዳትቆጣኝ ብዬ ነው ስትለው ኤግዛክትሊ የፈራችውን ነገር ነው ያደረገው። ተቆጣ፣ አስጠላሽኝ አላት። ውጪ ስትጠጪ እኔ ገዳም ሄጄ ምናምን አይነት ነገሮችን አላት ማለት ነው። ከዛም አልፎ ተርፎ ሲጣሉ አንዳንድ ጊዜ የፍቅር ጊዜያችን ብቻ ሳይሆን በጸብ ጊዜያችንም ኮሚዩኒኬት የምናደርግበት መንገድ ጤናማ መሆን አለበት። በመጀመሪያ ኩርፊያ አለ በመሀላቸው። ከኩርፊያ አልፎ ተርፎ ደግሞ ልክ ሲነጋገሩ ጸያፍ ነገሮችን ነው የሚነጋገሩት። አስጠላሽኝ የሚላት ፓርት አለ፣ እሷን በጣም የምትቆጣበት ፓርት አለ። ሰው ትልቅ የኮሚዩኒኬሽን ጋፕ አለ ማለት ነው። መደባበቅ አለ፣ መኳረፍ አለ፣ አጉል ቃላት መነጋገር አለ። ከዛ በኋላ ይቅርታ መጠያየቅ አለ። ኦፍ ኮርስ ግን ኦልሬዲ ቁስሉ ተፈጥሯል ማለት ነው። ሌላው ደግሞ የሚታይባቸው ችግር እርስ በርስ ያሉበትን ቦታ አያውቁትም። ለምሳሌ ጸዳል ትዳሯ ውስጥ ደስተኛ እንዳልሆነች ዳጊ ኦልሞስት ታውሯል ማለት ይቻላል። ምንም የሚታየው ነገር የለም። ወደ መጨረሻ አካባቢ እንደውም ምን ትለዋለች? እንደ ጠረጴዛ እንደ ሶፋ እኮ ነው የምታየኝ ትለዋለች። ላይክ የሆነ እቃ አለ አይደለ? ስሜት ያላት ሀሳብ ያላት ምናምን ሰው ሳትሆን እንዲሁ ያለች ሰው ወይም እንዲሁ ያለች አንድ የቤቱ አካል አድርገህ እንደምታየኝ ይሰማኛል ትላለች። እና ያ ማለት ምን ማለት ነው? ያለችበትን ኢሞሽናል ስቴት ወይም ደግሞ ትዳር ውስጥ ያላትን ስሜት እያየው አይደለም። አገን እሷም ደግሞ የሱን ስሜት አታየውም። እሱ የገንዘብ ስትረስ ውስጥ ነው ያለው። ምክንያቱም የቤቱን እዳ መክፈል ይፈልጋል። ሰው በስራ በጣም ተወጥሮ ነው የሚመጣው። ቅድሚያ የሚሰጣቸው ነገሮች በጣም ብዙ ነገሮች አሉ። ሰው በዛ ምክንያት ውጥረት ውስጥ ስለሚገባና ፍቅሩን እንደ ልቡ ስለማይገልጽላት እሷ ደግሞ አሲም የምታደርገው እንደማይወዳት ነው። ሰው በዚህ ሁሉ መሀል እርስ በርስ ያልተግባቡበትና ያልተነካኩበት ዝም ብለው እርስ በርስ ያልተያዩበት ነገሮች አሉ ማለት ነው። ሌላው ነገር እንደምትወደው እንደሚወዳት አሲም ተደራርጎ መኖር ይታይባቸዋል። ኢሞሽናል ኢንቲሜሲ ዋናው ፖይንት ምንድነው? ፍቅራችንን እንዲሰማው ያ ሰው በስሜት አንድ እንደሆነን ቅርብ እንደሆነ እንዲሰማው ነው። ዳጊ ወደ መጨረሻ አካባቢ ላንቺ ሞትልሻለሁ ለሷ አሞትላታለሁ ይላል። throughout the episodes ግን እሷ ኦልሞስት ይሄንን ያህል እንደሚወዳት ኦልሞስት የማታቅ ነው የምትመስለው ማለት ነው። ምክንያቱም እሷ እንደሚወዳት እንደሚያታቅ አስዩም ያደርጋል። እሷ ደግሞ እንደማያስባት እንደማይወዳት አስዩም ታደርጋለች። እንዳልኳችሁ በጣም እጅግ በጣም ትልቅ ግድግዳ ነው በመሀላቸው ያለው ማለት ነው። ከዛ ውጪ ደግሞ አይነኪ አይጠጌ ጉዳዮች አሏቸው ትዳራቸው ውስጥ። ስለ ዳጊ እናት አፋዋን አውጥታ መናገር አትችልም። ምቾት ይነሷታል፣ ግን ስለሳቸው እንዲህ ነው ብላ ለመናገር አልቻለችም። ያን ነገር ውስጧ በመያዟ
እሱ ላይ ጥላቻ እንዲኖርባት አደረገ። የእሱ ጥፋት ባይሆንም ቅሉ ማለት ነው። ስለ ገንዘብ እንደልባቸው አያወሩም፣ ስለ ልጅ እንደልባቸው አያወሩም። እናትየው ልጅ ለምን አትወልዱም ምናምን ይሏቸዋል። ነገር ግን እነሱ በመሀላቸው ልጅን እንደልባቸው ዲስከስ አያደርጉም። ትዳራቸው ውስጥ ታቡ ወይም ደግሞ የማይነካ የማይደረስበት ጉዳይ አለ። ፍንፍን በቃ ተከድኖ ይብሰል የተባለ ያ በስሜት በጣም ያራርቃቸዋል ማለት ነው። ብቻ በአጠቃላይ የሚያስቡበት የቆሙበት ያሉበት ቦታ ኮምፕሊትሊ ዲፍረንት ነው እና ብዙ ትዳሮችን እንድናስብ ያደርገናል። እውነትም አንድ ቤት ስለኖራችሁ አንድ ቤት ስለተቀመጣችሁ አንድ ላይ ናችሁ ማለት አይደለም ለካ የሚለውን ነገር እንድናይ ያደርገናል እና ይሄ ሁሉ የእነሱ ትዳር ላይ የሚታይ ስህተት ነው። እንደ ጥቅል ግን እንደኔ አረዳድ የኢሞሽናል ኢንቲመሲ ወይም የስሜታዊ ቅርርብ መላላት ወይም አለመኖር ነው ኮምፕሊትሊ ማለት ነው። ፈርዘር ዳውን ዘ ላይን የሚመጣውን ችግር ያ ነው። እሷ ከትዳሯ ውጪ ወደ ሌላ ሰው እንድትሄድ የሆነችበት ምክንያት ምንድን ነው? ትዳሬ ውስጥ አልታይም፣ አልሰማም፣ ቅድሚያ አይሰጠኝም፣ አልወደድም ብላ ስለምታስብ እንዲሁም ደግሞ እሷ ውስጥ ያለውን ዴቨሎፕ ያደረገችውን ያቆየችውን ይዛ ያመቀችውን ቂምና ሐዘንና መቀየም በአፏ አውጥታ ስላልተናገረችው በኋላ ላይ ሌላ ሰው ጋር እንድትሄድና ሌሎች ኮምፕሊኬሽኖች እንዲመጡ ሆነ ማለት ነው። ከዚህ ስቶሪ ላይ ተነስተን ኢሞሽናል ኢንቲመሲን ወይም ደግሞ ስሜታዊ ቅርርብን ለማግኘት እንዴት ነው መጣር ያለብን የሚለውን የተወሰኑ ነገሮችን አነበብኩኝ። ያገኘኋቸውን ነገሮች ከነሱ ምሳሌ ጋር አንድ ላይ በማድረግ እነግራችኋለሁ ማለት ነው። የመጀመሪያው ነገር ስሜታዊ መቀራረብን፣ ስሜታዊ አንድነትን፣ አንድ ሰው አስተሳሰቡን፣ ፍራቻውን፣ ስሜቱን፣ የሚሰሙትን ነገሮች፣ የሚያስባቸውን ነገሮች፣ በልቡ ያለውን ነገር እንዲነግረን ያም ሰው ሲነግረን እንድንሰማው የሚያደርገን ነገር የመጀመሪያው ስቴፕ ሴፍ የሆነ ኢንቫይሮንመንት ክሪኤት ማድረግ ነው። ወይም ደግሞ ደህንነቱ የተጠበቀ ምቹ የሆነ ብናገር እሱ ቢናገር የምንደማመጥበትና ችግራችን የምንፈታበት ስፔስ ክሬት ማድረግ አለብን። ለምሳሌ እንዳልኳችሁ እሷ ጠጥታ ስትመጣ እንድትደብቅበት የሆነበት ምክንያት ምንድን ነው? ያ ቦታ አልተፈጠረም። በትዳራቸው ውስጥ የሆነ ሰው ሲያጠፋ ወይም ደግሞ የሆነ ሰው የሆነ ጥሩ አይደለም ተብሎ የሚታሰብ ነገር ሲያደርግ በግልጽ እንዲያወራ የሚሆንበት እርስ በርስ ኮሚዩኒኬት የሚያደርጉበት ስፔስ አልተፈጠረም ወይም አልፈጠሩም ለራሳቸው ለትዳራቸው ማለት ነው። ያንን ሴፍ ስፔስ ለመፍጠር የመጀመሪያው ስህተት እዛ ጋር ስለሆነ ማለት ነው። ያንን ሴፍ ስፔስ ለመፍጠር መጀመሪያ አድማጭ መሆን መቻል አለብን። በትዳራችን በፍቅር ግንኙነታችን ያ ሰው እንዳይፈራን አድማጭ ነው መሆን ያለብን። ትቆጣኛለች፣ ታኮርፈኛለች፣ እንዲህ ታረገኛለች፣ ትዘጋኛለች፣ ትጣላኛለች ምናምን ብሎ ያ ሰው የሚያስብ ከሆነ ወይም ደግሞ እኔም እንዲህ አይነት ስሜት ነው የሚያሳየው ስለዚህ ባልነግረው ይሻላል ብዬ የማስብ ከሆነ አይሆንም። ያዳምጠኛል ብዬ ካሰብኩ ግን እነግረዋለሁኝ። ያዳምጠኛል፣ እንዲህ ነበር። እሷ ምክንያቷን በእርግጥ አስቀምጣለች። ቤት ውስጥ ብቻዬን ነበርኩ፣ ደበረኝ፣ ከጓደኛዬ ጋር ወጥቼ የጠጣው አንዳንድ ጊዜ የምናደርገው ነገር ሳይሆን የምናደርገውን ነገር የምንደብቅበት መንገድ ነው ሌላ ችግር ይዞብን የሚመጣው። አንድ ውሸት ስንዋሽ ነው ሌላ ውሸት እሱን ከቨር ለማድረግ ሌላ የምንዋሸው አይደል? አንድ ጥፋት ስናጠፋ ያንን ከቨር ለማድረግ ሌላ ጥፋት እናጠፋለን። እርስ በርስ የምንደማመጥበት ስፔስ ክሬት ማድረግ አለብን። ከዛ ቀጥሎ ደግሞ ከጀጅመንት የነጻ ስፔስ ነው መሆን ያለበት ያ ቦታ። ጀጅ እንደራረጋለን አንዳንድ ጊዜ መቼም በትዳር ውስጥ ወይም በፍቅር ግንኙነት ውስጥ ከአንድ ቤት ያደግን ሰዎች አለንማ የወንድምና እህት አይደለም የምንጋባው። ከተለያየ ዓለም ከተለያየ ባክግራውንድ የመጣን ሰዎች ነን። ያለፈ ፓስት ይኖረናል ወይም ደግሞ ዛሬ ላይ በየቀኑ የምንወስናቸው ውሳኔዎች ይኖራሉ። ለእያንዳንዱ አክሽኔ ጀጅ የሚያደርገኝ ከሆነ ወይም እኔ ለእያንዳንዱ አክሽን ጀጅ የማደርገው ከሆነ ደህንነቱ የተጠበቀ ቦታ ውስጥ አይደለም ያለሁት ማለት ነው። ከጀጅመንት የነጻ ነው መሆን ያለበት። ፋይናሊ እሷ እኮ እንደጠጣች ስትነግረው ኢሚዲየትሊ ጀጅ ነው ያረጋት ኢንስቴድ ኦፍ ሊስኒንግ ማለት ነው። ያ ጀጅመንት የበለጠ እንድትርቀውና ወደ ሌላ እንድትሄድ አደረጋት። ባይዘው የእሷን አክሽን ጀስቲፋይ ያርኩ ሳይሆን እውነታውን እኔ የተረዳሁትን መንገድ እየነገርኳችሁ ነው። ምናልባት እንደዚህ አድርጌ ነበረ ስትለው ኦኬ እንደዚህ ስታደርጊ ደስ አይለኝም፣ በሚቀጥለው ባታደርጊ ደስ ይለኛል ቢላት ኢንስቴድ ኦፍ ስትጨልጪ አረቄ ስትጠጪ ምናምን
አረቄ ስትጨልጪ ምናምን የሚሉ አይነት ነገሮች በጣም ጀጅመንታል ናቸው። ሶ እርስ በርስ ጀጅ የምንደራረግ ከሆነ ለመተያየትና ለመሰማማትና ለመዋደድ ቦታ አይኖረንም። ሶ ከጀጅመንት የነጻ ስፔስ ያስፈልገናል፣ ሴፍ ስፔስ ክሬት ስናደርግ ማለት ነው። ከዛም በተረፈ ደግሞ ሪስፔክት መደራረግ አለብን። አንዳንድ ሰው እኔ እኮ ስናደድ የማረገውን አላውቅም፣ እኔ እኮ እንደዚህ ምናምን ብሎ ለዛች ሰከንድ ለደቂቃም ቢሆን ዲስሪስፔክት ያሳየናል እና ሲያልፍ ዳትስ ኦኬ ተብሎ ይታለፋል። አንዳንድ ጊዜ ግን ሀሳባችንን ስንገልጽ እንደምንከበር በተከበረ ኢንቫይሮንመንት ውስጥ ከነ ክብሬ እንደሆነ እርግጠኛ መሆን አለብኝ። ሶ ትልቁ ችግራቸው ምንድነው? ችግሮቻቸውን አውጥተው የሚያወሩበት ሴፍ ስፔስ ክሬት አላደረጉም ቤታቸው ውስጥ። ሶ እነዚህን ነገሮች በማድረግ ደህንነቱ የተጠበቀ ሀሳባችንን ኤክስፕሌን ማድረግ መግባባት የምንችልበትን ቦታ መፍጠር እንችላለን ማለት ነው። ሁለተኛው ነገር እምነትን መገንባት ነው። እምነት እንግዲህ በመጨረሻም ለነሱ መጨረሻ ምክንያት የሆነው ነገር የእምነት መሰበር ነው አይደለ? ሶ የፍቅር ግንኙነታችን ውስጥ ትዳራችን ውስጥ እምነት እንዳለ እርግጠኛ መሆን አለብን። እምነት ደግሞ የሚመጣው ከግልጽነት ነው። ሰው ግልጽ ሲሆንልኝ ነው ማምነው እንጂ ዝም ብዬ አስዩም አድርጌ እሱማ በፍጹም ልል አልችልም። ሶ ግልጽ የሆኑ ነገሮችን እንደነገርኳችሁ የሚያወሩበት ስፔስ ስለሌላቸው እምነታቸውን ዴቨሎፕ ሊያደርጉ አልቻሉም። በስሜታቸውም አይተማመኑም። ኢቨን ማለት ስሜቴን አውጥቼ ብነግረው ይረዳኛል የሚለው እምነት የላትም እሷ። ወደ መጨረሻ አካባቢ አስተውላችሁ ከሆነ በልጅነቷ ስለገጠማት ነገር ከአባቷ ጋር ተያይዞ ስለገጠማት ነገር ለመጀመሪያ ጊዜ የነገረችው ጊዜ የተናገራትን ነገር እና በዛ ምክንያት ከዛ ቀን ጀምሮ እስካሁኗ ይሄ ሁሉ ዓመት በትዳር እስከቆዩበት ቀን ድረስ አፍቅራው እንደማታውቅ ትነግረዋለች እና የዛን ጊዜ ነው እምነቷን ያጣችው ማለት ነው። ኦኬ ምንም ነገር ብነግረው አይሰማኝም ማለት ነው፣ ወይም ደግሞ ወይ ጀጅ ያደርገኛል ወይም ደግሞ አይረዳኝም ምናምን የሚለውን እምነቷን አታለች። በዛ ሰዓት እምነቷን እንዳጣች ግን ኮሚዩኒኬት አላረገችም ለሱ። እሱ ደግሞ ያንን ነገር ባነሳባት ወይም ያንን ነገር ባወራባት ስሜቷ ይጎዳል ብሎ ስለሚያስብ ስሜቷ እንዳይጎዳ ብሎ ለስሜቷ እየተጠነቀቀ ነው። ነገር ግን በመሀላቸው እምነት ካለመኖሩ የተነሳ እሷ ስለሱ አስዩም የምታደርገው የሚመስላት ነገርና እሱ ግን እውነታው የተለያየ ነገር ነው ማለት ነው። ሶ ግልጽነት ነው እምነትን የሚፈጥረው። የሆነ ሰው የሆነ ነገር ሲናገረን በወቅቱ ነው አድሬስ ማድረግ ያለብን አይደለ? በወቅቱ ይሄንን ነገር ያልክበት መንገድ ግን ደስ አላለኝም፣ አልወደድኩትም፣ ስሜቴን ጎድቶታል፣ ለምንድን ነው ይሄንን ያልከኝ? አይ እኔ እኮ እንደዚህ መስሎኝ ነው፣ እንደዚህማ ስሜትሽን ከጎዳሽ ይቅርታ፣ አለቅ። የአመታት ትዳር በመጨረሻ ያ ሁሉ ነገር አይሆንም ነበር መጀመሪያ ግልጽ ብትናገር ማለት ነው። ሶ እምነትን አንድ ልንገነባበት የምንችልበት መንገድ ግልጽነት ነው። በግልጽ የሚሰሙንን ነገሮች ያለ ሀፍረት ያለ ጭንቀት መናገር። ካለ መናገር ደጃዝማችነት ይቀራል ነው የሚባለው አይደል? ሶ ያልተናገርናቸው ነገሮች ቢልድ ያደረጉና መጨረሻ ላይ ጭራሽ ከጎናችን ያለውን ሰውዬ እንድንጠላው በቃ ማለት ጠልተዋለች እሷ ማለት ነው። አልታወቃትም እንጂ ሶ እዛ ደረጃ ከመድረሳችን በፊት እምነትን ዴቨሎፕ ማድረግ አለብን። ሌላ እምነት ዴቨሎፕ የምናደርግበት መንገድ ተአማኝ መሆን መቻል ነው። ተአማኝ መሆን ማለት ምን ማለት ነው? ለቃሌ እንደምታመን ለሚለኝ ነገር ይሄን አድርጊልኝ ለሚለኝ ይሄን ሁኝልኝ ለሚለኝ ነገር እንደምታመን አደርጋለሁ ብዬ የምለውን ነገር ታምኜ በቃሌ እንደምገኝ ማሳየት መቻል አለብኝ እና ለቃሏ አንፎርቹኔትሊ አልታመነችም ጸዳል። ያሳዝናል። ያው መጨረሻው የሚያሳዝን ነው። ስለዚህ ተአማኝ መሆን አለብን ለምንገባቸው ቃሎችና ለምንገባበት ኮሚትመንት። ትዳር ኮሚትመንት ነው፣ በግዴታ ወይም ሰው ፕሊዝ ለማድረግ ሳይሆን የእውነት የህይወት ውሳኔ ነው። ስለዚህ ለገባንበት ቃልና ለታመንበት ነገር ታማኝ ሆኖ መገኘት እምነትን ዴቨሎፕ ያደርጋል። ሌላው እምነት የምናገኝበት ነገር ደግሞ ይቅርታ ነው። አንድን ሰው ይቅር ስለው እና ያለፈውን ነገር ስተውለት እንደ አዲስ እምነቴን መልሼ ማደስ እችላለሁኝ። በወቅቱ ይቅርታ እንዲጠይቃት እና ያንን ነገር እንድትተውለት እድል ስላልሰጠችው ያንን
አንዴ ዴቨሎፕ ያደረገችውን ባያዝ ይዛ ነው ሙሉ ትዳሯን የቆየችው። አይረዳኝም፣ አባቴ እንደዚህ ያለኝ ምናምን ብላ ኦልሬዲ የሆነ ታሪክ ጽፋ ጭንቅላቷ ውስጥ ያንን ተሸክማ ነው የኖረችው እንጂ ይቅር እንድትለው ራሱ ለራሷ እድል አልሰጠችውም። ለራሷም ራሱ መጨረሻ ላይ እንኳን ያ ሁሉ ጥፋት አጥፍታ ይቅርታ ለመጠየቅ ልቡ አልነበራትም። ኦፍ ኮርስ እሷ ያሳለፈችው ብዙ ነገር ይኖራል፣ ወደ ኋላ እንመጣበታለን። እና እምነትን በጣም ዴቨሎፕ ማድረግ ይኖርብናል። በስሜት መቀራረብ እንዲመጣ ይቅርታ፣ እምነት፣ ተአማኝነት በጣም ወሳኝ ነው ማለት ነው። ከዚህ ቀጥሎ እንግዲህ በስሜት መቀራረብን ለመፍጠር በየቀኑ ማድረግ ያሉብንን ነገሮች ነው የምናወራው። የመጀመሪያው ነገር ኳሊቲ ታይም ነው፣ ወይም ደግሞ አብሮ ጥሩ ጊዜን ለማሳለፍ መሞከር። እንዳልኳችሁ ያው ብዙ ትዳር ላይ የሚታይ ነገር ነው፣ ብዙ የፍቅር ግንኙነት ላይ የሚታይ ነገር ነው። በእለት ተዕለት ሩጫችን መሀል እንዲሁም ደግሞ ቤት ገብተን በሶሻል ሚዲያ በኢንስታግራም በምናምን ራሳችንን በጣም ዲስትራክት ስለምናደርግ አብረን ስንሆን ኳሊቲ የሆነ ጊዜ አናሳልፍም። እንዴት ነሽ፣ እንዴት ነህ፣ ምን እያሳለፍሽ ነው፣ ምን እየተሰማህ ነው ምናምን የሚሉትን ነገሮች ሪሊ ቼክ አንደራረግም እና ያንን ሀቢት ዴቨሎፕ ማድረግ መቻል አለብን። ምናልባት ከሳምንት ውስጥ አንድ ቀን ወስነን ሊሆን ይችላል፣ ወይም ደግሞ በየቀኑ ለ1 ሰዓት ሊሆን ይችላል፣ ለ30 ደቂቃ ሊሆን ይችላል። እንዴት ነህ እስቲ እናውራ ተባብለን ከልብ ኮኔክት የምናደርግበት ኢንቴንሽናሊ ጊዜ መስጠት አለብን። እንደውም እነ ጸዳል ልጆች የሏቸውም አይደል? ኢማጂን ልጆች ቢኖራቸው ደግሞ ምን ያህል ህይወታቸው ኮምፕሊኬትድ እንደሚሆን። ውጪ ስራ ላይ እንውላለን፣ ቤት ስንገባ ልጆች አሉ። ዊኬንድ ሲመጣ ልጆችን በማጣጣብ የልጆችን ነገር በማስተካከል ምናምን ጊዜው ይሄዳል እና ምንም ሳይታወቀን አመታት ይነጉዳሉ። አብረን ጊዜ ሳናሳልፍ፣ አብረን ሳንተዋወቅ፣ የት እንዳለን በስሜት የቱ ጋር እንደቆምን ሳናቀው አመታት ይሄዳሉ ማለት ነው። መጨረሻ ላይ የማይሆን ስህተት ከሰራን በኋላ መመለሻው ይጠፋናል። ስለዚህ ኳሊቲ ታይም የምናሳልፈበትን ጊዜ መለየት አለብን። በመጨረሻ እነሱ የሚያደረጉት ያንን ነው አይደል? አልዘለቀም እንጂ ዴት ናይት ብለው አርብን ለዴት ናይት አሳይን አደረጉ፣ ወጥተው ራት እንዲበሉ ምናምን። ግን መጀመሪያ ነው ችግሮች ከመምጣታቸው በፊት ኳሊቲ ታይም ለማሳለፍ ፈቃደኛ መሆን አለብን። ከዛም በመቀጠል ደግሞ ያንን ሰው እንደምንወደው፣ ለዛ ሰው ደስተኛ እንደሆነን፣ ያ ሰው በህይወታችን በመኖሩ አመስጋኝ እንደሆነን ማሳየት መቻል አለብን። ከጎናችን ስለሆነ ብቻ ደስተኛ ነው ማለት አይደለም። ከጎናችን ስለሆነ ብቻ በህይወቱ ረክቷል፣ በትዳሩ ረክቷል ማለት አይደለም። ስለዚህ በቃላት በድርጊት ልናሳያቸው ይገባል እነዛን ሰዎች። ወይም ደግሞ ከጎናችን ስላለ እንደምንወደው ያውቃል ማለት አይደለም። እንዳልኳችሁ ዳጊ እሞትልሻለሁ እሞትላታለሁ ይላል በመጨረሻ። ነገር ግን እሷ ያን ሁሉ አመታት ፍቅርን ሳይሰማት ነው ያለቀው ትዳሯ ማለት ይቻላል። ስለዚህ አብሮን ስላለ ፍቅራችንን ያውቃል ማለት አይደለም። በትዳር አብሮ መሆን፣ በፍቅር ግንኙነት አብሮ መሆን የመፋቀር ምልክት ላይሆን ይችላል ሁልጊዜ። ወይም ደግሞ ያ ሰው ፍቅሬን ይረዳኛል ብለን ተመቻችተን የምንቀመጥበት አይደለም። እሱ ፍቅሬን ትረዳኛለች ብሎ ጠብር ግፍ ሲል ለስራው ሲለፋ ምናምን፣ እሷ ግን እዚህ ጋር ኮምፕሊትሊ ሌላ ህይወት ነው እየኖረች ያለችው። ሌላ ህይወት ማለት ነው፣ ከሌላ ወንድ ጋር በጣም ብዙ ስህተቶችን እየሰራች ነው ያለችው። እና ያ ሰው ከጎናችን ያለው እንደምንወደው ያውቃል ወይ? እንደምንወደው ይረዳል ወይ? ለዛ ሰው ግሬትፉል እንደሆነ፣ ደስተኛ እንደሆነ፣ በህይወታችን በመኖሩ እንደምንረካ ያውቃል ወይ? ሶ በቃላት በአክሽን ፍቅራችንን ምስጋናችንን ለዛ ሰው ማሳየት መርሳት የለብንም። ቢካዝ ያ ሰው ሊረሳው ይችላል እና የማይሆን ስህተት ውስጥ ሊገባ ይችላል ማለት ነው። ሌላው ቨልነራቢሊቲ ነው። ምናልባት አንድ ቀን እንግዲህ ስለ ቨልነራቢሊቲ ልናወራ እንችላለን፣ ወይም ደግሞ ክፍት መሆን ማለት ነው። ቨልነራብል ሲቲዘንስ ሲባል ለምሳሌ ሰምታችሁ ከሆነ ወይም ቨልነራብል ኢንዲቪጁዋልስ ምናምን ሲባል ተጋላጭ እንደማለት ነው። ለሆነ ጉዳት ተጋላጭ የሆኑ ሰዎች ወይም ለሆነ ነገር ተጋላጭ የሆኑ ሰዎች ማለት ነው። ቨልነራብል መሆን ማለት ልብን ክፍት አድርጎ መስጠት ማለት ነው። ሰውን መውደድ ቨልነራቢሊቲ ይጠይቃል አይደል? ምክንያቱም የሆነን ሰው ስንወደው ትቶ ሊሄድ ይችላል፣ ሊያረግብን ይችላል፣ ሊሞትብን ይችላል ምናምን። ሶ ለዛ ጉዳት ራሳችን አጋልጠን ነው ሰውን የምንወደው። ሶ ኢሞሽናል ኢንቲሜሲ ወይም የስሜት መቀራረብንና መዋሃድንም ለመፍጠር በዛ ደረጃ ተጋላጭ መሆን አለብን። ራሳችንን ክፍት ማድረግ አለብን።
ልንጎዳ እንችላለን፣ ግን ኢትስ ኦኬ ከልቤ ራሴ ልስጥ ማለት አለብን። ራስን ያልተሰጣጣበት አይነት ሪሌሽንሽፕ የነጸዳል ሪሌሽንሽፕ ዝም ብላ በአካል ጠዋት ማታ ትነሳለች፣ ቁርስ ትሰራለች ምናምን እንጂ ከልቧ አይደለችም ያለችው፣ ቨልነራብል አይደለችም እዛ ቦታ ላይ። ልብን አሳልፎ መስጠትም የኢሞሽናል ኢንቲመሲ አንዱ አካል ነው ማለት ነው። ከዛም በዘለለ ደግሞ ኢሞሽናል ሰፖርት ወይም ደግሞ እርስ በርስ መደጋገፍ ያስፈልጋል። ዳጊ የራሱ ዓለም ውስጥ እየዳከረ ነው ያለው። የቤቱን ዕዳ ለመክፈል እየሞከረ ነው። እናቱን በዚህ ጋር ለማስደሰት እየሞከረ ነው። ለጸዳል ጥሩ ባል ለመሆን እየሞከረ ነው። በጣም ብዙ ውጥረት ውስጥ ነው ያለውና በዛ መሀል ዳጊ አንፎርቹኔትሊ ብቻውን ነው። ጸዲም በራሷ ዓለም ብቻዋን ናት እና እርስ በርስ የመደጋገፍ ነገር የለም። አንተ እየለፋህ ነው፣ እየደከምክ ነው፣ ከጎንህ ነኝ። አንቺም ደግሞ በልጅነትሽ ያሳለፍሻቸው የቆሰልሽባቸው ጠባሳ ጥለውብሽ የሄዱ ነገሮች አሉ፣ ከጎንሽ ነኝ የሚባለው ነገር የለም በመሀላቸው ማለት ነው። ሰው ቨልነራብል ስንሆን እነዛ ቁስሎቻችንን ከፍተን ስለሆነ የምናሳየው እርስ በርስ ደግሞ ለነዛ ቁስሎች፣ ለነዛ ድካሞች፣ ለነዛ ጭንቀቶችና ውጥረቶች ሰፖርት ካልተደራረግን ልክ እንደነጸዳል የተለያየ ዓለም ውስጥ የተለያየ መጨረሻ ውስጥ ነው የምንገባው ማለት ነው። ሌላው ነገር ደግሞ እንዳልኳችሁ መጀመሪያ ላይ የነሱ ትዳር ላይ የሚታየው የፕራዮሪቲ ቅድሚያ የሚሰጡት ነገርና የፍላጎት አለመጣጣም ነው። እሷ ሲሼልስ፣ እሱ የቤት ዕዳ፣ እሷ የሆነ ሰው ኢንስታግራም ላይ ያገባች ትላለች፣ እሱ ደግሞ እዚህ ጋር እናቱ። በተቻለ መጠን አላማችንን ለማቀራረብ ህልሞቻችንን ማቀራረብ ያስፈልጋል። አላማዎቻችንን ማቀራረብ ያስፈልጋል። እቅዶቻችንን ማቀራረብ ያስፈልጋል። እሷ እኮ የቤቱ ዕዳ አይከፈል አይነት ሀሳብ አይደለም ያላት፣ ወይም እሱ ደግሞ ኖ ሲሼልስ መቼም አንሄድም አይደለም ሀሳቧ። እነዚህ በጣም ተራ ነገሮች ናቸው። ባይዘዌ ሁሉ ትዳር ውስጥ እንትን እንሂድ፣ አይ እንትን እናርግ ምናምን ተብሎ በመሀል መሻከር የሚመጣባቸው ማለት ተራ ቢመስልም ግን ቅድሚያ የምንሰጣቸውና የህልም አለመጣጣም ነው ለዚህ የሚያበቃል። ስለዚህ ቁጭ ብሎ ተነጋግሮ ኦኬ እኔ ቅድሚያ የምሰጣቸው ነገሮች እነዚህ ናቸው፣ አንቺ የምትሰጫቸው ነገሮች እነዚህ ናቸው፣ ይሄን ስናሳካ ይሄን ማሳካት እንችላለን። አንድ የጋራ የሆነ ህልም ሊኖረን ይገባል። የጋራ የምንሮጥለት የምንደክምለትና አርቀን የምናየው የሆነ ተስፋ የምናደርገው ነገር ሊኖር ይገባል። አዘርዋይስ እኔም ስልኬን አንተም የሆነ ነገርህን ነው የምትይዘው ማለት ነው። ሰው አንድ የሚያደርጉንን ነገሮች፣ ህልሞች፣ እቅዶች፣ ተስፋዎች ክሪኤት ማድረግ ያስፈልጋል ማለት ነው። ይሄ ሁሉ ስንሞክር እንግዲህ ቻሌንጆች መምጣታቸው አይቀርም፣ የሚያደክም ነገር ስለሆነ ማለት ነው። በአካል መገናኘት ቀላል ነው፣ መተቃቀፍ ቀላል ነው፣ ወይም አብሮ መተኛት ቀላል ሊሆን ይችላል። በስሜት አንድ መሆን ግን ስራ ይጠይቃል እና ያህንን ስናደርግ ኮንቲኒዩስሊ ኮሚዩኒኬት ማድረግ እንዳንረሳ፣ ወይም ይሄ የኮሚዩኒኬሽን ጋፕን መድፈን የአንድ ቀን ስራ አይደለም። በየቀኑ የት ነው ያለ ነው፣ ምን ላይ ነው ያለ ነው፣ ምንድነው እየተሰማህ ያለው፣ እኔስ ምንድነው የሚሰማኝ የሚለውን በየቀኑ የምናወራበት ያለንበትን ቦታ ኮሚዩኒኬት የምናደርግበት ስፔስ ግዴታ ልኖረን ስለሚያስፈልግ ኮሚዩኒኬሽን በየቀኑ መሆን ያለበት ነገር ነው። ሌላው ደግሞ ፓስት ትራውማችንን ባጌጃችንን ከነዛ ነገሮች ጋር ዲል ማድረግ ነው። በጣም የወደድኩት እንግዲህ ስፖይል እያረኩባችሁ ነው። መጀመሪያ ስፖይለር አለርት ሰጥቻችኋለሁ። ሰው ምንም ማድረግ አልችልም። ጸዳልን በጣም የወደድኩትና በጣም የረካሁበት ነገር ቢኖር መጨረሻው ነው። ምክንያቱም አንዳንድ ጊዜ መልሶቻችን ያሉት ትዳራችን ውስጥ ወይም የፍቅር ጉዳይ ግንኙነታችን ውስጥ ወይም ጓደኝነታችን ውስጥ ወይም የሆነ ምን ማግጥበት ሪሌሽንሺፕ ውስጥ ምናምን አይደለም። አንዳንድ ጊዜ መልሶቻችን ያሉት የኋላ ታሪካችን ውስጥ ነው እና ያንን መልስ ፍለጋ የሄደችበትን መንገድ እናያለን እና በሚያሳዝን መልኩ ብዙ ነገር ካስከፈላት በኋላ ብዙ ዋጋ ካስከፈላት በኋላ መልካም ባሏን ካሳጣት በኋላ ነው ያንን ነገር የተረዳችው። ነገር ግን ዛሬ ላይ ቆመን ኢን ማይ ፓስት ምንድነው የተፈጠረው? ከወላጆቻችን ጋር በነበረን ሪሌሽንሺፕ ሊሆን ይችላል፣ ወይም ከዚህ በፊት በነበረኝ የፍቅር ግንኙነት ማጋጠመኝ ሪሌሽንሺፕ ሊሆን ይችላል፣ ከቤተሰብ አባሎቼ ጋር ያጋጠመኝ ነገር ሊሆን ይችላል፣ በልጅነት የደረሰብኝ ጥቃት ሊሆን ይችላል። እጅግ በጣም ብዙ ቁስል ጥለውብን ጠባሳ ጥለውብን የሚያልፉ ኤክስፒሪየንሶች ይኖራሉ እንደ ሰው።
እነሱን ነገሮች በጊዜ ልናክማቸው ካልቻለን እንደውም በጣም ጥሩ ነገር ትላለች። ምን ትላለች? ቁስልን በቅጠል ቢሸፍኑት እየመረቀዘ ነው እንጂ የሚመጣው አይድንም። ዝም ብለን ሸፋፍነን ያንን ቁስል ለመርሳት ትዳር፣ ያንን ቁስል ለመርሳት ቦይፍሬንድ ኦር ገርልፍሬንድ ኦር ጓደኛ ኦር ገንዘብ ኦር እውቅና ኦር ምናምን የምናረግ ከሆነ ኢቬንቹዋሊ ያ ቁስል መበስበሱ አይቀርም። አካባቢው ላይ ያለውንም ነገር በሙሉ ነው ይዞ የሚሄደው ማለት ነው። በተቻለ መጠን አሁን ተመስገን ቴራፒ በደንብ እየተስፋፋ ነው። እንዲሁም ደግሞ ራሳችንን የምናክምበት ብዙ ነገሮች አሉ። ጆርናል በማድረግ ሊሆን ይችላል፣ ከራሳችን ጋር ጊዜ በማሳለፍ በመጸለይ፣ በብዙ መንገድ ራሳችንን ማከም እንችላለን እና ካሳለፍነው ነገር የምንድንበት በተለይ ደግሞ አዝ አ ካፕል ብቻዬን ብቻ ሳይሆን አብሬ ከዛ አብሮኝ ካለ ሰው ጋር እንዴት ነው መዳን የምችለውና ወደፊት መቀጠል የምችለው የሚለውም ትልቅ የቤት ስራ ስለሆነ እሱንም መስራት አለብን። ኤንድ ኦፍ ኮርስ ጊዜ መሰጣጠት፣ ጊዜ ቅድም እንዳልኳችሁ ኳሊቲ ታይም ማሳለፍ፣ እንዲሁም በመጨረሻ ደግሞ ራስን መፈተሽ። አንዳንድ ጊዜ ንጹህ የሆነን ይመስለናል። አንፎርቹኔትሊ ጸዳል እስከ መጨረሻው ሰዓት ድረስ እሷ ተበዳይ እንደሆነች ወይም እሷ ጥሩ ትዳር ውስጥ እንዳልሆነች ምናምን የምታስበው የነበረውና ሰልፍ አዌርነስ የሚያስፈልጋል። የቱ ጋ ነው ችግሬ? ያገባሁት ሰውዬ ነው ችግሩ? መጠጥ መጠጣቴ ነው ችግሩ? ስራዬ ነው ችግሩ? ምንድነው ችግሩ የሚለውን ከራስ ጋር ነው የቤት ስራውን የምንሰራው። ከሰው ጋር በስሜት እንዳንቀራረብ የሚያደርገን ከራሳችን ጋር ስሜታችንን ስለማናውቀው ነው። ሰልፍ አዌርነስ እና ከራስ ጋር ጥሩ ጊዜ ማሳለፍ ራሱ መድኃኒት ነው ብዬ አስባለሁኝ። አይ ኤም ኖ ቴራፒስት በት አዝ አ ሂውመን ቢንግ ይሄንን ነው ኤክስፔሪየንስ ያደረኩት። ጸዳልን ሳየው በጣም ልታዩት የሚገባ በጣም ምርጥ ሲሪየስ ነው። እነ ሶሚክን እነ ቲጂን በጣም ኮንግራጁሌት ላደርጋቸው ፈልጋለሁ። ቲጂን በዚህ አጋጣሚ ቤርሲ የበርገሯ ቀበጥ በጣም 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 አፕሪሺየት ልትደረጊ፣ በጣም ሪኮግናይዝ ልትደረጊ የምትገቢ ጸሐፊ ነሽ። በጣም ሲምፕል እና ተራ በሚመስል ታሪክ በጣም ዲፕ የሆነ ሚኒንግ ያለው ነገር ነው ያሳየሽን እና መታየት መናፈቅ ምን እንደሚመስል፣ መታየትን ፍለጋ ምን ያህል ርቀት እንደምንሄድ፣ ነገር ግን መታየትን የሰጠን የሚመስሉን ሰዎች የእውነት ያዩናል ወይ የሚለውንም ነገር ነው ያሳየሽን እና ቲጂዬ ኮንግራቹሌሽንስ፣ ኢትስ አ ማስተርፒስ። ያ በጣም እንድታዩት ሪከመንድ አደርጋለሁኝ። ምናልባት ይህ ቪዲዮ በጣም ረዝሟል፣ ግን ምናልባት ሌሎች ፊልሞችን እንዲሁ ድራማዎችን ብሬክዳውን እንዳደርግ የምትፈልጉ ከሆነ ኮሜንት ላይ አሳውቁኝ። የወደዷቸው ፊልሞች ካሉ ለማየት በጣም ፈቃደኛ ነኝ። እስካሁን አብራችሁኝ ስለቆያችሁ በጣም 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 አመሰግናለሁ። ከወደዳችሁት ላይክ አድርጉ። ለጓደኛ፣ ለዘመድ፣ ለጎረቤት ይጠቅማል ካላችሁ ሼር አድርጉ። እንዲሁም ደግሞ ከዚህ በኋላ የምንሰራቸው ቪዲዮዎች እንዳያመልጧችሁ ሰብስክራይብ በማድረግ ደውሏን ተጫኑ። እኔ ምህረት ነኝ። ቻው።